ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከወደቀበት መርገም ያድነው ዘንድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፍቃድ መስቀል ላይ ተሰቀለ። ጌታ የተሰቀለበት መስቀል ተአምራትን በማድረጉ የታወቁ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ስፍራ ለ300 ዓመታት ያህል የቆሻሻ መጣያና ማከማቻ አደረጉት። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖት፣ ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነትን አዋጅ አወጀ። እሌኒም ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን እንደምትፈልግና በዚያ ያሉትን ቅዱሳት መካናትና አብያተ ክርስቲያናት ለማሳነጽ ለእግዚአብሔር ተሳለች። ቆስጠንጢኖስም በ337 ዓመተ ምህረት አምኖ ተጠመቀ። እሌኒም በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እንደደረሰችም ስለ ክብረ መስቀል መረመረች። ቦታውን የሚያስረዳት ግን አላገኘችም። በኋላ ባደረገችው ጥረት ኮሮኮስ የሚባል አረጋዊ አባት አግኝታ የጎልጎታ ኮረብታን አመላከታት። ዳሩ ግን በአካባቢው ከነበሩት 3 ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልቻለም። ንግሥት እሌኒ ከ3ቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንም በመጨመር በማቃጠል ጸሎት ተያዘ። የዕጣኑም ጢስ ወደ ላይ በመውጣት ተመልሶ መስቀሉ ባለበት ተራራ ላይ በማረፍ መስቀሉ ያለበትን ትክክለኛ ስፍራ አመላከታት። ከዚያም ከመስከረም 16 ቀን ጀምሮ ለ7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3ቱ መስቀሎች ተገኙ። የጌታችንን መስቀል ከ3ቱ መስቀሎች ለመለየት መስቀሎቹን ወስደው የሞተ ሰው ላይ በተራ ሲያስቀምጡት ጌታችን የተሰቀለበት መስቀል የሞተውን ሰው በማስነሳቱ የጌታችንን መስቀል ለይቶ ለማወቅ ቻሉ። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት፣ ደስታቸውንም ገለጡ። ንግሥት እሌኒ ለመስቀሉ ቤተ መቅደስ ከሠራችለት ጊዜ ጀምሮ በመስከረም 17 ቀን በክርስቲያኖች ዘንድ መስቀል ይከበር ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሠረት የወርና የዓመት በዓል ሰርታ ታከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የተሰወረው መስቀል እንዲገለጥላቸውም ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ መስከረም 16 ቀን የምትደምረው ደመራ አገራዊ አንድምታ አለው። የመስቀል ደመራ በዩኔስኮ ዕውቅና ተሰጥቶት ዓለም አቀፋዊ ቅርስ ተብሎ ተመዝግቧል። መልካም በዓል።